ለሆሳና አብያተ ክርስቲያናት ህብረት እንዲሁም ለሆሳና አብያተ ክርስቲያናት ካውንስል መሪዎችና አገልጋዮች አንድ ጊዜ ለጌታ ስለነሱ ክብር ስጡልን። እውነትን እውነት ውሸትን ውሸት የሚሉ ስለ ወንጌል ምንም ዋጋ ለመክፈል ፈቃደኛ የሆኑ አባቶች በዚህ ከተማ ላይ ስላሉ እግዚአብሔርን ስለነሱ አመሰግናለሁ። ኢየሱስ ጌታ ነው። ተዘጋጅታችኋል? የዛሬው ጠዋት ፕሮግራም እግዚአብሔር ከተጠራህበት ጥሪ ጋር የሚያጨባብጥህ ማለዳ ነው። አይ አሜናችሁ እንዳልገባችሁ ገብቶኛል። ከጎናችሁ ያለውን ሰው ጨብጡትና አንተን እንደጨበጥኩ በሉ። እግዚአብሔር ዓለም ሳይፈጠር ስለኔ ከጻፈው ነገር ጋር ዛሬ እጨባበጣለሁ። ያመናችሁ በኢየሱስ ስም ይሆንባችኋል። አሜን በል በጌታ በኢየሱስ። አንድ ታሪክ ልንገራችሁ። እናቴ እኔን ያረገዘችው ገና ተማሪ ሆና ነበር። ስታረግዝ ደግሞ እሷ ብቻ ሳይሆኑ 4 ጓደኛሞች ነበሩ ያረገዙት። ስለዚህ ተማሪ ሆኖ አርግዘው ስለነበረ እኔ ሳልፈለግ ነው ማለት ነው የተረገዝኩት። ከዛ በኋላ እነዚህ 4 ጓደኛሞች ስብሰባ አደረጉና ገና ተማሪ ሆነን ልጅ ከምንወልድ መድኃኒት ወስደን እናስወርድ ብለው መድኃኒት ወሰዱ። ከዛ 2ቱ ወዲያው ማህፀን ውስጥ ሞቱና ወጡ። አንደኛው ልጅ ተወለደ። 2 እግሩ 2 እጁ አይሰራም እስከዛሬ። 4ኛውና የመጨረሻው እኔ ሆኜ ተወለደ። አሜን። ምን ነው መወለዴ ቀር ያለው ሰው ብቻ ነው ያላጨበጨበው። እድሜ 27 እስኪደርስ ድረስ አላቅም። ስለዚህ ቤተክርስቲያን እያመለኩ እያለ አንድ ነብይ መጣና እንደዚህ ያለኝ፣ አንተ ሳትፈለግ ነበር እዚህ የመጣኸው። በእናትህ ማህፀን ውስጥ መርዙን ወደ ቫይታሚን ቀየርኩልህ ይላል ጌታ አለኝ። ከዛ በኋላ እንደዚህ አለኝ፣ አልሞትም ብለህ የወጣኸው በአንተ ላይ እግዚአብሔር ታላቅ ዓላማ ስላለው ነው አለኝ። አቤት 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 አቤት። ዛሬ ከመድኃኒት አምልጦ የመጣ አንድ ሰው አንድ ነብይ ስላንተ ሊናገር መልእክት መጥቷል። ማንም ሰው ባይፈልግህ፣ እናትና አባትህ ባይፈልጉ፣ ሰፈር ባይፈልግህ፣ አንተ ራስህን እንኳን ባትፈልግ የሰማይ አምላክ እግዚአብሔር ዛሬ ከተፈጠርክበት ዓላማ ጋር አገናኝሃለሁ ይልሃል። ካመንክ ትዘልና በኢየሱስ ስም ትወስዳል። የሚታወቀው ነገር ከዛሬ ጀምሮ በኢየሱስ ስም ይቀየራል። አሜን 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 አሜን። ከእግዚአብሔር ቃል በኢየሱስ ስም አነባለሁ። ኤርምያስ ምዕራፍ 1 ከቁጥር 4 ጀምሮ በጌታ በኢየሱስ ስም አነባለሁ። የእግዚአብሔር ቃል